የ10 ዓመት ፍቅረኛዬ ነው። በእነዚህ 10 ዓመታት ውስጥ ሁሉንም ዓመቶች በሚባል ደረጃ መጋባት አለብን እንጋባ እያልኩኝ ስጨቃጭቀው ኖሬያለሁ። 10ሩንም ዓመታት የንጋባ ጥያቄን ሳቀርብለት በተመሳሳይ ሁኔታና በተመሳሳይ መንገድ ነው። ከዚህ በኋላ ጊዜ ማባከን አልፈልግም። ምንጋባ ከሆነ እንጋባ፣ ካልሆነ እዚህ ጋር ይብቃን እላለሁ። ነገር ግን እሱም ሆነ እኔ ችዬ ከሳምንት በላይ ተዘጋግተን ተራርቀን ተለያይተን አናውቅም። ተጣልተን እንለያያለን። ከ3 ቀን በኋላ ግን ዘግቼው መቆየት አልችልም። ሲደውልልኝ አነሳዋለሁ። ካላነሳው ያለሁበት ድረስ ፈልጎ መጥቶ ልክ ሳየው ሁሉን ነገር ረስቼ ልፍስፍስ ብዬ እስሩ እገኛለሁ። 10ቱን ዓመታቶች በዚህ ልክ ነው ያሳለፍኩት። አሁን ግን እስከ ዛሬ በተመሳሳይ ሁኔታ የሞከርኩትን የንጋባ ጥያቄ ዘንድሮ በተለየ ሁኔታ ልሞክር ብዬ ከራሴ ጋር መከርኩኝ። ፍቅረኛዬ ልጅ በጣም ይወዳል። ከሰርጉ ቀን ከጋብቻው ቀን በላይ የሚናፍቀው ልጅ የምወልድበትን ቀን ነው ይላል። እኔ ልጅ ወልጄ አይኔም ባይኔ ካየው አላቅም ምን እንደምል፣ ብቻ ያቺ ቀን በጣም ትናፍቀኛለች ይላል። ልጅ በጣም ይፈልጋል፣ በጣም ይወዳል። እናም በዛ መንገድ ልሞክር ብዬ ከራሴ ጋር መከርኩኝ። እርጉዝ ከሆንኩኝ የልጅ ፍቅሩ ለኔ ያለው ፍቅርና ልጅ የማግኘት ጉጉት ሁሉን ነገር አስትቶ ያገባኛል ብዬ በማሰብ የጅል ውሳኔ ወሰንኩኝ። ይህን ውሳኔ ስወስን ዓላማዬ እሱን በልጅ አስሮ ማግባትና ወደ መፈልገው ትዳር መጠቃለል ብቻ ነበር። ማርገዜን ባይወደውና ባይስማማ በህይወቴ ላይ ምን አይነት ከባድ ነገሮችን ሊያመጣብኝ እንደሚችልና ውስብስብ የሆነ ማቅ ውስጥ ሊከትብኝ እንደሚችል ለደቂቃ እንኳን አላሰብኩም። ምክንያቱም እሱ ለኔ ያለው ፍቅር ትዳር ውስጥ ለመግባት የሚያቀርባቸውን ጥቃቅንና ተልካሻ ምክንያቶቹን ወደ ጎን አስደርጎ ወደ ጋብቻ ያመጣዋል ብዬ እርግጠኛ ነበርኩኝ። የመጨረሻው አንቨርሰሪያችን ላይ ያንን ወስኜ ነበር ፕሮግራማችን ላይ የተገኘሁት። እሱ ግን እንደተለመደው ውድ ስጦታዎችንና ውድ ሆቴል መርጦ እራት ውጪ ጋበዘኝ። ያዘጋጀልኝንም ስጦታ ሰጠኝ። ምንም ደስተኛ አልነበርኩም። እኔን ከዚህ በኋላ ደስተኛ የሚያደርገኝ ነገር ቢኖር የእሱ ገንዘብ፣ ስጦታም፣ ውዴታውም እንክብካቤውም አይደለም። እኔን ከዚህ በኋላ የሚያስደስተኝ ትዳርና ትዳር ውስጥ ብቻ መግባት ነው። እኔ ከሱ ጋር በፍቅረኝነት ወደዚህ ወደዛ በምልበት እድሜ ታናናሾቼ አግብተው ወልደዋል። አጠገቤ የነበሩ የሥራ ባልደረቦቼ እዛው ከኔው አጠገብ ፍቅረኛ ይዘው አውርተው ተገባብዘው ጨርሰው ወደ ትዳር ገብተዋል። ብዙዎቹን ሸኝቼ ብዙዎቹን ኩዬ ድሬ ብቻዬን ቀርቻለሁ። ከዛም በላይ በእኔ ህይወት ውስጥ ዘው ይሉ የነበሩ ወንዶች ዛሬ አንድም ሰው ካጠገቤ የሌለ እስኪመስል ድረስ እኔን ለፍቅርም ለትዳርም የሚጠይቀኝ ወንድ ዝር ማለቱን ካቆመ ከ2 ዓመታት በላይ ሆኗል። የምሰራው የወንዶች ቡቲክ ውስጥ ነው። በስራ አማካኝነት በጣም ብዙ ወንዶችን አገኛለሁ። ከነዛ ከማገኛቸው ወንዶች አብዛኞቹ ለፍቅርም ለትዳርም ጠይቀውኝ ያውቃሉ። እነዚህን ሁሉ ዓመታት ግን ፍቅረኛ አለኝ ስል ለ10 ዓመታት እሱን ስጠብቅ ኖሬያለሁ። ሀውለት አሁን ላይ ግን ራሴን ስመለከተው ከወንድም ከሴትም ተነጥዬ ብቻዬን ቆሜያለሁ። ፈላጊዎቼ ጥጋቸውን ይዘው እዛው ቀርተዋል። ጓደኞቼም የራሳቸውን ህይወት መስርተው ወልደው ከብደዋል። ለቤቱ የመጨረሻና ትንሽዬው ልጅ ነው። ስለዚህ ታላላቆቹ ሳታገባ አንተ ህፃን ገና ምንም ሳትይዝ ምንም ሳትሰራ የምን ትዳር ነው እያሉ ቤተሰቦቹ ለሱ ትዳር ፈቃደኛ ሊሆኑ ስላልቻሉ ነው እስከዛሬ ቆይተን ነበር። አሁን ግን መወሰን ያለበት ትክክለኛው ሰዓት ላይ ደርሷል ብዬ አሰብኩኝ። ልቤ ያንኑ ቢለኝም አይ ለመጨረሻ ጊዜ ትያለሽ እንጂ እውነት ወስነሽ እውነት ቆርጠሽ እምቢ ቢልሽ ከሱ ትለያለሽ እያለኝ እስኪ እሞክራለሁ ብዬ ነበር ይህንን ጥያቄ ያቀረብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቲክቶኬን ፎሎ፣ ዩቲዩቤን ደግሞ ሰብስክራይብ በማድረግ አብራችሁኝ ቆዩ። እነዚህ ታሪኮች ከቲክቶክ ቀድመው ዩቲዩቤ ላይ እየተለቀቁ ስለሆነ ሁላችሁም ዩቲዩብ ቻናላችንን ተቀላቅላችሁ ሙሉ ታሪኮቹን ዩቲዩብ ቻናላችን ላይ ታገኛላችሁ። ይሄም ታሪክ ዩቲዩቤ ላይ ስለተለቀቁ አሁን ገና እያያችሁ ያላችሁ ገብታችሁ በአማርኛም በእንግሊዘኛም ሀውለት ቲዩብ ብትሉ ቀጥታ የኔኑ ቻናል ነው የሚያመጣላችሁ። አብራችሁን ቆዩ። ሀውለት የኔና የፍቅረኛ የተዋወቅ ሃይስኩል ላይ ነው። የሃይስኩል ተማሪ ያለን እሱ ደግሞ ከነ ቤተሰቦቹ ከክፍለ ሀገር ጠቅልሎ ወደ አዲስ አበባ መጣ። አዲስ አበባም እንደመጣ አዲስ ከተማ ትምህርት ቤት እኛ ትምህርት ቤት ተመዘገበ። በወቅቱ የክፍለ ሀገር ልጅን ስለነበር በጣም አንገደፊና እኔ ደግሞ ከትምህርት ቤቱ በጥባጭ ወይም ደግሞ ረባሽ ተወዳሽ ተማሪዎች አንዷ ነበርኩኝ። ክፍል ውስጥ
ትምህርት ቤቴ ውስጥ የማይወደኝ፣ የማያቀርበኝ፣ የማይንከባከበኝ አልነበረም። ያው ታውቂ የለ የሆነ ግሩፕ አለ፣ የሆነ በጥባጭ አለ። ከነዛ ግሩፖች ከነዛ ሙድ ያዥ አላግጥ ተማሪዎች አንዷ ነበርኩኝ። እኔ የዛው የአዲስ ከተማ አካባቢ ልጅ ነኝ። የቤተሰቦቼ ኑሮም እንደምታውቂው እንደተለመደው በጣም የሚስክንና የድሃ ቤተሰብ ልጅ ነኝ። እሱ ደግሞ ወንድሙ ከክፍለ ሀገር ሁሉ ቤተሰቦቹን ቀድሞ መጥቶ ህይወትን አዲስ አበባ ላይ አቃንቶ አደራጅቶ ለእናቱ ለወንድሞቹ ትልቅ የሚባልን ቤት ገዝቶ እዚህ ሊያኖራቸው ጠቅልሎ ነበር ይዟቸው የመጣው። ከኔ በተሻለ የደና ቤተሰብ ልጅ በሚባል ደረጃ ላይ የነበረ ሰው ነው። ምንም የደና ቤተሰብ ልጅ ቢሆንም የገጠር ልጅ ነውና እኛ ክፍል ውስጥ ገብቶ ከአዲስ አበባው ማህበረሰብ ጋር ሲቀላቀል ሁሉም ሰው ሙድ ይዝበት፣ ያላግጥበት፣ ይስቅበት ጀመር። ለወትሮ ቀድሞ ሙድ ያዥ ቀድሞ አላጋጭ እኔ የነበርኩኝ ቢሆንም እሱ ላይ ግን ያንን ማድረግ አልቻልኩም። ገና እንዳየሁት ከባድ የሆነ ሀዘኔታ ተሰማኝ። የክፍሌ ተማሪዎችና የኔ ግሩፖች ግን ሁሉም ያላግጡበትና በሱ ሙድ ይዙ ጀመር። እሱም ከዕለት ወደ ዕለት እየተሳቀቀ መቅረት እያበዛ መጣ። አማርኛውም ወደ ትውልድ ቋንቋው ይሄድ ስለነበር የሚናገረው እያንዳንዱ ቃል ክፍል ውስጥ ማላገጫና መሳቂያ ሆነ። የሆነ ጊዜ በኋላ ግን በጣም እያሳዘነኝ ስለመጣ ጓደኛ ሆንኩኝ። ከሱ አጠገብ ሄጄ ተቀመጥኩኝ። ወደ እኔ ያቀረብኩት ከኔ ጋር መቀራረብ፣ ማውራት፣ አብሮ መቀመጥ፣ እኔም ለሱ ፊት መስጠት ስጀምር የክፍሌ ጎረምሳ ሴቶችና ወንዶች ይከተሉኛል። ሳላግጥ አብሮኝ ያላግጣሉ፣ ሳቀርብ ደግሞ አብሮኝ ያቀርባሉ። ሁሉም የክፍላችን ልጆች አስጠጉት። በሱ ቋንቋ፣ በሱ ንግግር፣ በሱ አለማወቅ ሙድ መያዝ፣ መሳቅ ተትቶ የኛ ጓደኛ ሆኖ ቁጭ አለ። እሱም በጣም ፈጣን ነበር። ከተማ ከመጣ በኋላ ቋንቋውን ለመልመድ፣ ማህበረሰቡን ለመላመድ ከኛ ጋርም አብሮኛ እንደምን ሆነው ለመሆን ብዙ ጊዜ አልፈጀበትም ነበር። ቅልጥፍ ብሎ አንዱ ግሩፕ አካል ሆኖ ቁጭ አለ። ሀውለት ሃይስኩል ትምህርታችንን ሳንለያይ አብረን ሆነን ጨረስን። ከሃይስኩል እንደጨረስን እሱ ወደ ወንድሙ ቢዝነስ ስራ ገባ። እኔ ደግሞ ፒያሳ አካባቢ ላይ አንድ የወንዶች ቡቲክ ላይ ተቀጥሬ መስራት ጀመርኩኝ። የፍቅር ግንኙነታችን የጀመረው ያኔ ነበር። ከዛ ጊዜ በኋላ ተለያይተን አናውቅም። ትንሽ እንኳን ስንራራቅ አንተማመንም። በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። እኔ የማውቀው ያንን ነው። አብሶ እኔ ያለሱ ሰው ያለ እስከማይመስለኝ ድረስ ሌላ መቅረብ እስከማልችል ድረስ ነበር የምወደው። እንደነገርኩሽ በስራ አጋጣሚ በጣም ብዙ ሰዎችን አገኛለሁ። የዛን ያህል ቆንጆ ባልሆንም በቂ ውበትና በቂ ኮንፊደንስ አለኝ። አቋሜም የሚያምር ነው። አቀራረቤም ያው የአዲስ ከተማ ልጅ ነኝ። ምን አይነት ሊሆን እንደሚችል መገመት ትችያለሽ። በቀላሉ ሰዎችን ቀርቤ ማላመድ እችልበታለሁ። ፈጣንና ያየኝ ሁሉ የሚወደኝ አይነት ሰው ነኝ። ከሱ ጋር በነበረን የ10 ዓመት የፍቅር ግንኙነት ቤተሰቤን ያውቃል። እህቴን፣ እናቴን ሁሉም ያውቁታል። እሱም ባለው አቅም ሁሉ ቤተሰቤን ሲረዳልኝ ይኖራል። ልክ እንደ እናቱ ያገባኝን ያህል አብረን የተጠቃለልንን ያህል እናቴ ቤት ቡና እየያዘ ሄዶ እስሯ ቁጭ ብሎ ቡና ይጠጣል። ለወጪ እያለ የሚችለውን ሁሉ በአቅሙ ይሰጣታል። ለኔም ለእናትሽ እንዲያርጊ እንደዛ አድርጊ እያለ ከደሞዜ በላይ ቤተሰቤንም የማስተዳድረው ራሴም የምተዳደረው እሱ በሚሰጠኝ ገንዘብ ነው። ያን ሁሉ ነገር ሲያረግ ነገ የኔው አይደለ እኔስ የሱ አይደለሁ በሚል መልካምነት ደስ ብሎ ነበር የምቀበለው። ድህነቴን እያስገመትኩ ነው፣ ቤተሰቤን እያስናኩ ነው ብዬ አስቤም ገምቼም አላቅም። እሱም እንደዛ እንዲሰማኝ አድርጎኝ አያውቅም። ሁለት እንደ 10ኛው ዓመት የአኒቨርሰሪ ስጦታዬ አርጌ እርግዝናዬን ይዤለት ፊቱ ቀረብኩ። እንደ 10ኛው ዓመት የአኒቨርሰሪ ስጦታዬ አርጌ እርግዝናዬን ይዤለት ፊቱ ቀረብኩ። ካለን ቅርበት ካለን ፍቅር ተነስቼ በፍጹም ከሱ እንደዚህ አይነት ምላሽን ለደቂቃ እንኳን አላሰብኩም። እንኳን እርጉዞኜ አርግዤልሃለሁ ያንተን ጽንስ ሆዴ ላይ ይዣለሁ ብዬው ይቀርና 10 ዓመት ቆይተን ከ10 ዓመት በኋላ ይሄ ጥያቄ መነሳቱ ራሱ አሁን ትክክለኛው ሰዓት ነው ብሎ ወደ ጋብቻ እንደሚደረደር ተስፋ አድርጌ ነበር። ምክንያቱም እኔና እሱ እንድንጋባ ብዙ መስዋዕትነት ከፍያለሁ። በእርግጥ እሱ ወስኖ ቆርጦ ለጋብቻ ቢዘጋጅ የቤተሰቦቹም ሆነ የወንድሞቹ ረብሻ እንደማያስቆመው አውቃለሁ። መቸገር ነው፣ ሌላ ምንም አይመጣም። ለእኔ ደግሞ ፍቅራችን፣ ትዳራችን ከችግርም ከሁሉ ነገር በላይ ነው ብዬ አስባለሁ። የስራ ሰው ነው፣ ሰው ይወደዋል። ከምንም ተነስቶ በአጭር ጊዜ ውስጥ
የራሱን ነገር መገንባት ይችላል ብዬ አምንበታለሁ። ያን ሳምንበት በጭፍን ወይ ከፍቅር ተነስቼ አይደለም። ልክ እንደዛ አይነት ሰው ነው። በትንሽ ጊዜ ውስጥ የእነሱን ካምፓኒና ድርጅት የት እንዳደረሰው እኔም እሱም የምናውቀው ነገር ነው። እሱም ወስኖ አሁንም አገባለሁ ብሎ ቁርጥ የሆነ ነገር ቢነግራቸው ለጊዜው ቢንገጫገጩም ቢቆጡም መጨረሻው ግን እሺታ እንደሚሆን እምነት ነበረኝ። የዛ ዕለት እንደነገርኩሽ ውድ ስጦታዎችን ይዞ ውድ ቦታ እራት ጋብዞ እያወራን ባለንበት ሰዓት ያው የተለመደው ጥያቄን አቀረብኩኝ። አሁንስ ምን እያሰብክ ነው? የኔ እናንተ ጋብቻ እስከ መቼ ነው? እኔ እኮ ሴት ልጅ ነኝ፣ እድሜ እየሄደ ነው። አላሳዝንህም? እዛ አብራ ሃይስኩል ላይ የነበረች ትንሽዬ ልጅ ጓደኞቿ፣ ታናናሾቿ፣ ታላላቆቿ ሁሉ አግብተው ልጅ ወልደው ከብደው እየኖሩ እኔ ግን አንተን ጥበቃ 10 ዓመት መቆየቴ በራሱ ትንሽ አይከብድህም? አሁን የመጨረሻ ነው፣ መጋባት አለብን። ከፈለክ በገሃድ ከፈለክ በድብቅ። አሁን ወደ ኋላ መሄድ የምትችልበት ሁኔታ ላይ አይደለህም አልኩት። ምንድነው አለኝ። አርግዣለሁ አልኩት። ሁለት እጁ ላይ ያዘውን ብርጭቆ ለቀቀው። በዚህ ደረጃ ይደነግጣል ሳይሆን ይደሰታል ነበር ያልኩት። ድንጋጤው በጣም ከባድ ነበር። ምነው ለምን ደነገጥክ አልኩት። የምርሽ ነው ወይስ እየቀለድሽ ነው አለኝ። ከምሬ ነው። በቃ በተመሳሳይ ሁኔታ ሞከርኩ ለዓመታት። አንተ ለጋብቻ ልትወስን አልቻልክም። አሁን እርጉዝ ነኝ። ምንም ላረግ አልችልም። ግዴታ መጋባትና ልጃችንን መውለድ አለብን። መቼስ ከልጅህ በላይ የሚሆን ምንም ምክንያት አይኖርህም አልኩት። ጸጥ ብሎ ቆየ። አታደርጊውም፣ እየቀለድሽ ነው አለኝ። አርግዣለሁ። በእርግጥ እኔም አስቤበት አይደለም፣ ግን ተፈጥሯል። አሁን እዚህ እድሜ ላይ ቆሜ ማርገዜ በራሱ በጣም የሚያስደስተኝ ነገር ነው። ስለዚህ በጣም ደስ ብሎኛል፣ አርግዣለሁ አልኩት። በፍጹም የወንድሞቼ ሁኔታ አብሶ ታላቅ ወንድሜ ሳያገባ በፍጹም ላገባ እንደማልችል ታውቂያለሽ። የፈለግሽውን ሁሉ አረግልሻለሁ። በገንዘብም በምንም ነገር የምትፈልጊውን ነገር ጠይቂኝ። ይሄን ልጅ አስወጩ። የኔና አንቺም ሁኔታ እዚህ ጋር ያበቃል። ሁለት ማመን አቃተኝ። ምን አልክ አልኩት። አዎ በቃ ህይወትሽን ኑሪ። ብዙ እድሜሽን በልቼብሻለሁ። ብዙ ነገሮችን አሳልፌብሻለሁ አውቃለሁ። ነገር ግን ከዚህ በኋላ የዚህን ያህል ዓመት ጠብቂኝ፣ የዚህን ያህል ጊዜ ጠብቂኝ እያልኩኝ እድሜሽን መብላት አልፈልግም። እንዲሁም ደግሞ ያለ አባት የሚያድግም ልጅ እንድትወልጂ አላበረታታሽም። ከምንም በላይ ልጅ በወድም ልጅ ብፈልግም በትዳር በህጋዊ መንገድ የሚወለድ ልጅ ነው እንጂ በየመንገዱ የሚወለድም ልጅ አልፈልግም። ስለዚህ የፈለግሽውን ነገር ጠይቂኝ እባክሽ፣ ይቅር በይኝ፣ እኔን አትጠብቂኝ፣ ተይኝ፣ ህይወትሽን ኑሪ አለኝ። ፍቅረኝነት ከጀመረን በ3ኛው ዓመታችን ላይ በሄዶ ቤተሰቡን ማግባት ፈልጋለሁ ብሎ ጠየቀ። ሁሉም ነበር የሳቀበት፣ ሁሉም ነበር ያላገጠበት። እነዚህ ሁሉ ታላላቆች ሳያገቡ ቁጭ ብለው እነሱ ባለፉበት በደከሙት ሀብት ላይ ብናስቀምጥ ስራን ከታች ሳታይ ምንም ሳትለፋ ሳትደክም ገንዘብ መቁጠር ብትጀምር ትዳር አልክ ብለው አላገጡበት፣ ተቆጡት፣ ውሻ አደረጉት ቤተሰቦቹ። ያልኩት ነገር ትክክል አይደለም እንዴ? በጣም ህፃን ነኝ እንዴ? ገና ነኝ እንዴ ለትዳር ብሎ እስኪያስብ ድረስ እናቱም ወንድሞቹም አስደነገጡት። ከበላዩ ብዙ ወንድሞች አሉት። የመጀመሪያው የሀብቱ መሰረት ወንድሙ እስካሁን አላገባም። ከሱም በታች ያሉት ማናቸውም አላገቡም ከሴቶቹ ውጪ። ስለዛ ለዛ ቤት እሱ እንደ ህፃን ልጅ ነው የሚታየው። ትምህርት ከጨረሰ በኋላ ፍቅረኛዬ በጣም ፈጣንና ጎበዝ ስለነበረ አብዛኞቹን የወንድሞቹን ኃላፊነት እሱ ጠቅልሎ ከታላቅ ወንድሙ ቀጥሎ ያለው የሀብቱ ተጠሪና ሀብቱን የሚያደራጀው እሱ ሆነ። ሙሉ ኃላፊነት የባንኩንም የስራውንም የድርጅቱንም የፋብሪካውንም ታላቅ ወንድሙ ለሱ ተወ። ከታላላቆቹም በልጦ የሀብቱ ኃላፊነት ላይ እሱ ተቀመጠ። ያም ኃላፊነት ሰጥቶት አላሳፈረው። በፍጥነቱና በጉብዝናው ድርጅቱን ከነበረበት እጅግ ወዳልተጠበቀ እድገት አመጠቀው። ሀብቱ መሰረቱ የወንድሙ ይሁን እንጂ እንደ ቤተሰብ ሀብት ነው የሚቆጠረው። ነገር ግን ምንም ነገር ወንድሙ ሳይፈቅድ ወንድሙ ሳያቅ የሚወጣም የሚገባም የሚደረግም ነገር የለም። ሁሉም ቤተሰብ ተሰብስቦ ወንድሙ ባደራጀው ስራ ላይ ይሰራል። ማናቸውም ግን የኔ የሚሉት ምንም ነገር የላቸው። አንድ ነገር ቢሉ ሁሉን ነገር ይነጠቃሉ። ያኔ ፍቅረኛዬም እንደዛ ነበር የተደረገው። ገና የትዳር ሀሳብ ሲያነሳ ወጠጤ ነህ፣ ዱርዬ ነህ ተብሎ ከኃላፊነቱ ተነሳ። የነበረውን ገንዘብ ተነጠቀና ባዶን አስቀርተውት
አሁን እንደፈለኩን ተባለ። ያ ነገር በጣም ያስደነገጠው ነገር ነበር። ይቅርታ እሺ እናንተ ሳታገቡ ከዚህ በኋላ የትዳርን ወሬ ላላነሳ ብሎ ታርቆ ገባ። 2 ከዛ በኋላ ሌላ 2 ዓመታትን አስቆጠረ። ከ2 ዓመታት በኋላ ስራው ላይም ስር እየሰደደ ነገሮችንም ከሚጠብቁት በላይ ፈጥኖ እያደራጀ የቤቱ ተሰሚ፣ መሪ፣ አማካሪ የኔ ፍቅረኛ ሆነ። ምንም ነገር ሲደረግ ምንም ነገር ሲኮን እሱን ነው የሚያማክሩት። የመጀመሪያ ወንድሙም ሆነ እናቱም ሁሉም ቤተሰብ እሱን ሳያማክሩ የሚወስኑት ነገር እስከማይኖር ድረስ ዶሚኔት አደረጋቸው። አሁን እንኳን እሺ ይሉሃል፣ ምክንያቱም ማምነውብሃል፣ እንዳደግ ትልቅ ሰው እንደሆንክ ስላመኑ ነው ሁሉንም ነገር ላንተ የሚያማክሩትና ባንተ በኩል የሚያልፈው። ይህን ሁሉ ኃላፊነት ያሸከሙህ እኮ ስላመኑብህ ነው። ቢያንስ አሁን ጠይቅ ብዬ እንደምንም አደፋፍሬው እየፈራ እየተባ አሁንም ሄዶ ጠየቀ። ያኔም አመንህ፣ ፊት ሰጠንህ፣ አማከርንህ፣ ምራን አልንህ። ታላላቆችን አስቀምጠህ እንደው ሌላውን ባታፍር ትልቁ ወንድምህን አታፍርም? እሱ እናንተን እዚህ ለማድረስ የቤተሰቡን ህይወት ለመቀየር አይደል ትዳርን ሴትን ትቶ አንገቱን ሰብሮ ይሄን ሁሉ ነገር እዚህ ያደረሰው። እሱ ሳያገባ አንተ ላግባ ብለህ ሴት ብታመጣ ተድረ ብትወጣ ትንሽ አታፍርም? ትንሽ አይከብድህም? ብለው ድጋሚ የመጀመሪያውን አይነት እርምጃ ተወሰደበት። ያኔ ወሰነ። በቃ ወንድሜ ካላገባ ቢያንስ ሌሎቹ ይቅሩ፣ ታላቅ ወንድሜ ካላገባ እኔ ማግባት አልችልም፣ ማናቸውም አይቀበሉኝም፣ አብሶ እናቴ በፍጹም አትቀበለኝም ብሎ አመነ። ያኔም እናቱ ቀስ ብለው ያሉት ከሴቶች ጋር በመቀራረብ ሰዎችንም በማወቅ ከወንድምህ አንተ ትሻላለህ፣ ይህንን ወንድምህ አንዷን ጎበዝ አቀላጥፍና ዳረው፣ ከዛ በኋላ መንገዱም ይከፈታል፣ እሱ ካገባ ሁላችሁም ታገባላችሁ፣ አንተ ማግባት መፈልግ ከሆነ መጀመሪያ ለሱ ሚስት አምጣ ብለው ኃላፊነት ሰጡት። ከኔ ጋር ተማከረ። ታላቅ ወንድሙ ሳያገባ እኔና እሱ የመጋባታችን ነገር ህልም ሆነ፣ የማይሆን መሆኑ ተረጋገጠ። ተወው፣ ሁሉን ነገር ተውላቸው፣ አንተ እኮ የሥራ ሰው ነህ፣ ከምንም ተነስተን ማደግ እንችላለን፣ መኖር እንችላለን፣ ለምን እንዲህ ታደርጋለህ ብዬ ስለው በፍጹም ይህን ሁሉ የለፋውበትንም አልተውም፣ ቤተሰቤንም አልክድም፣ እንደዚህ ማድረግ አልችልም፣ አዲስ ቤተሰብ አመጣለሁ ብዬ የኖርኩበትን ያደግኩበትን ዋጋ የከፈለልኝን ቤተሰብ መተው አልችልም፣ ለሁላችንም እንዲመቸን አድርጌ እንጋባለን፣ ትንሽ ታገሽኝ ነው የሚለኝ። ስለ ትዳር ባነሳውኝ ቁጥር ለእኔ የሚሆነው የሚያደርገው የሚከፍልልኝ መስዋዕትነት እኔን ትቶ መኖር እንደማይችል እንዳስብ ነው የሚያደርገኝ። መሆን ካለበት በላይ ይሆንልኛል፣ መስጠት ካለበት በላይ ይሰጠኛል፣ ተንከባካቢ አፍቃሪ ነው። ያኔም ትልቅ ወንድሙን ለማጋባት ስራውን እኔ እናሱ ወሰድ። ሙሉ ኃላፊነቱ የኔ ሆኖ ቁጭ አለ። በዛም ወቅት ዙሪያ ላይ ያሉ ያገቡ ማግባት የሚፈልጉ የምተዋወቃቸውን የሰፈሬ ልጆችን ተይ ያልቀረኝ የለም። የሱን ስልክ እየሰጠሁኝ ጥሩ ሰው ነው፣ እንደዚህ ነው፣ ማግባት ይፈልጋል፣ እየደወላችሁ አውሩት እያልኩኝ ስልኩን መስጠት ጀመርኩኝ። እየደወሉ ያወሩትና ብዙም ግን አይሄዱ። ኧረ አንቺ ገገማ ነው፣ ኧረ እንደዚህ ነው፣ ኧረ እንዲህ ነው ይሉኛል። ሴትን መቅረብ፣ ሴትን ማውራት፣ ከሴት ጋር መቀራረብ የሚሉትን ነገር አያውቀውም። በተለያየ ምክንያት ከማንም ጋር ላግባባው አልቻልኩም። 2 መጨረሻ አንድ ነገር ማድረግ ጀመርኩ። እስኪ ወንድምህ የሚወደውን የሚጠላውን፣ መልኳን፣ ከለሯን፣ ሁሉን ነገር ንገረኝ ብዬ ስለ ወንድሙ ስለሚወደው ስለሚጠላው ነገር ጥናት ማድረግ ጀመርኩ። ወፍራም ቀይ ሴት እንደሚወድ፣ ማትንቀለቀል፣ አለባበሷ እንደዚህ የሆነ ብቻ ፍቅረኛዬ ወንድሙን በተለያየ ሁኔታ የሚወዳትን አይነት ሴት ምን አይነት ናት የሚለውን ነገር እያጣራ ለእኔ ነግረኝ ጀመር። መንገር እንደውም አይደለም እሱ ሲያወራው እሱ ሲለው ሪከርድ እያደረገ ሪከርዱን ነበር የሚልክልኝ። 10 ዓመት በትዕግስት ጠብቄው 10 ዓመት ሌላ ሳላይ ሌላ ሳልመኝ አፍቅሬው ዛሬ ልጁን ይዤ 10 ዓመት ያህል ታግሰናል። ይበቃናል፣ እንጋባ፣ ልጃችንን እናሳድግ፣ በማህፀኔ ያንተን ልጅ ይዣለሁ፣ አሁን አግባኝ፣ መጠበቁም ይበቃኛል ብለው በጣም ያፈቅረኛል ብዬ የማስበው ሰው፣ እኔም ከምንም በላይ የማፈቅረው ሰው የፈለግሽውን ጠይቂኝ፣ የፈለግሽውን ላርግልሽ፣ ህይወትሽን ኑሪ፣ መንገድሽን ሂጂ፣ ለቅቄሻለሁ፣ ከዛ ይልቅ በህይወትሽ ውስጥ የምትፈልጊውን ማንኛውንም ነገር ላርግልሽ፣ ማንኛውንም ነገር ጠይቂኝ አለኝ። 2 በቃ ይሄን ንግግር ከሱ ስሰማ በድን ነው የሆንኩት። እስከዛሬ በድህነቴ፣ በማጣቴ፣ በቤተሰቦቼ ለኔ በሚያረጋቸው ነገሮች እየለካኝ ነበር፣ እየገዛኝ ነበር።
አንድም ቀን በሚያደርግልኝ ነገር የኔ ነው የራሴ ነው ስለሚወደኝ ስለሚያፈቅረኝ ነው ብዬ ተቀበልኩት እንጂ እየለካኝ ነው ብዬ አስቤ አላቅም። እኔ እሱን ከልቤ ነበር ማምነው፣ ከልቤ ነበር ማፈቅረው። የራሴ የሆነን ያህል ነበረ እርግጠኝነት የነበረኝ እሱ ላይ። ቀና አልኩኝና ዝም ብዬ ቆየሁኝ። ምን አልከኝ አልኩት። የፈለግሽውን ላርግልሽ፣ የፈለግሽውን ልስጥሽ ነው ያልከኝ አልኩት። አዎ የፈለግሽውን ላርግልሽ፣ በቃ ህይወትሽን የሚለውጥ የሆነ ነገር ላረግልሽ ፈልጋለሁ። ከዚህ በኋላ በችግር እንድትንከራተች አልፈልግም። የፈለግሽውን ጠይቂኝ፣ ከዚህ በኋላ ጠብቂኝ፣ አገባሻለሁ፣ ጊዜ ስጪኝ አልልሽም። ያላባትም ወልደሽ እንድታሳድጊ አልፈልግም። በህይወትሽ ግን ላንቺው ለቤተሰቦችሽን የሚሆን ማንኛውንም ነገር ጠይቂኝ፣ አደርግልሻለሁ። በቃ የሆነ ውለታ ልውልልሽ ፈልጋለሁ አለኝ። 10 ዓመታቴን እድሜን በስንት ብር ትገዛኛለህ አልኩት። ዝም አለ። እንደዚህ ውስብስብ አታድርጊው ነገሩን አለኝ። አይ ንገረኝ፣ የ10 ዓመት ጥበቃዬን ጊዜን በስንት ብር ትተምነዋለህ? በስንት ብር እንደምትለካው እስኪ ንገረኝ፣ አንተው ተመናውጣለት አልኩት። አይደለም እንደዚህ ነገሩን ወደ ሌላ ነገር አትውሰጁ። ጀስት በቃ የሆነ ነገር ላረግልሽ ፈልጋለሁ። በህይወቴ ላንቺ የሆነ ትልቅ ነገር ማድረግ ፈልጋለሁ። እንደዛ አስቢው አለኝ። እሺ ጊዜውን አንተ ጎበዝ ነጋዴ ስለሆንክ ጊዜን በገንዘብ ልትለካው፣ በገንዘብ ልተምነው ትችላለህ። እውነተኛ ፍቅሬን፣ እውነተኛ ላንተ የነበረኝን ጥበቃ፣ አንተ ላይ የነበረኝን እምነት፣ መውደዴን እንዲሁም ደግሞ ልጄን በስንት ብር ነው የምትለካው አልኩት። ዝም አለ። ንገረኝ፣ ለእነሱ ምን ያህል ገንዘብ ታወጣላቸዋለህ? በምን ያህል ገንዘብ ትገዛቸዋለህ? በምን ያህል ገንዘብ ትለውጣቸዋለህ? ለፍቅሬ፣ ለልጄ፣ አንተ ላይ ለነበረኝ እምነት ተመን አውጣለት አልኩት። አንገቱን አቀረቀረ። ነገሩን አታወሳስቢብኝ፣ ነገሩን አታጠላልፊብኝ። እኔ ያልኩት ሌላ ነገር አይደለም። ጊዜሽንም ፍቅርሽንም በገንዘብ ልለውጠው ፈልጌ አይደለም፣ ምለውጠውም ነገር አይደለም። ግን በቃ የኔና አንቺ ነገር እንደማይሆን አሁን አረጋግጫለሁ። ወንድም የሚያገባ ነገር አይደለም። እኔ ደግሞ ለራሴም ለቤተሰቤም ቃል ገብቻለሁ። እነሱ ሳያገቡ እነሱ የራሳቸውን ህይወት ሳይመሰርቱ እኔ ገና ህፃን ልጅ ነኝ፣ ምንም የሚያሯሩጠኝ ነገር የለም ብዬ ቃል ገብቻለሁ። እስከዛሬ የለፋውበትን እዚህ ያደረስኩትን ነገር በአንድ ተልካሻ ነገር ላጣው አልፈልግም። ከምንም በላይ ቤተሰቦቼንም ማጣት አልፈልግም። ይሄን ታውቂያለሽ። ቤተሰብ ያልተስማማበት ትዳር ደግሞ ትዳር አይደለም። ስለዚህ በቃ አንቺ ጥሩ ሰው ነሽ፣ መልካም ሴት ነሽ። በህይወቴ ድጋሚ እንዳንቺ አይነት ሴት እንደማላገኝ እርግጠኛ እየሆንኩ ነው ካንቺ የምለየው። እንዳንቺ አይነት ሴት ድጋሚ ብፈጠር እንኳን እንደማላገኝ አምናለሁ። አንቺን ያገኘ ሰው እድለኛ ነው። ግን በቃ ተረጂኝ። ከምነግርሽ በላይ ህይወታችን ውስጥ ቤተሰቤ ውስጥ ብዙ ችግሮች አሉብኝ፣ ብዙ ነገሮች አሉብኝ። አንቺ የምታውቂው ጥቂቱን ነው፣ ያልነገርኩሽ ብዙ አለ። እንድነግርሽ አትገፋፊኝ፣ ተረጂኝ። ስተውሽ ግን ስለይሽ አንቺ ጋር ማስቀምጠው ማስታወሻ ፈልጋለሁ። ለአንቺ ማረገው አንድ መልካም ነገር ፈልጋለሁ አለኝ። አውለት ብድግ አልኩኝ። ሰጥቶኝ የነበረውን የወርቅና የአይፎን ስልክ ስጦታ ከቦርሳ ያወጥቼ ፊት ለፊቱ አስቀመጥኩለት። ሌላ ቃል አልጨመርኩም፣ አልቀነስኩም። ብድግ ብዬ ተነስቼ በተቀመጠበት ጥዬው ሄድኩኝ። ለወትሮ ከሱ ጋር ስጣላ ስጨቃጨቅ እንባ ነበር የሚቀድመኝ። በጣም አለቅስ ነበር። ከማልቀሴ ብዛት 2 ቀን 3 ቀን እታመም ነበር። የዛ ዕለት ግን በድን ሆንኩኝ። እንባ ያልወርድ አለ። ጭንቅላቴ ማሰብ አቃተኝ። በቃ ከውስጤ የሆነ ነገር ተቆርጦ የወጣ ይመስል በድን ሆኜ ነበር። ምንም ነገር ምንም ስሜት ሊሰማኝ አልቻለም። እንባ እንዲወጣኝ ፈለግኩኝ፣ እንዳለቅስ ፈለግኩኝ፣ የሆነ እንድጮህ ፈለግኩኝ። ግን ከዓይኔም ከአንደበቴም ከልቤም ምንም ድምፅ አጣሁ። ቀጥ ብዬ በእግሬ የሄድኩትን መንገድ አትጠይቂ። የሆነ ሰዓት ላይ አቅለሸለሸኝ፣ በጣም ደከመኝ፣ እንደ በማነን አደረገኝ። በዛ ጨለማ አንዱ ጥግ ላይ መቀመጫ ፈልጌ ቁጭ አልኩኝ። ተነፈስኩ፣ ማልቀስ ፈለግኩ። ምንም ነገር ግን ሊወጣልኝ አልቻለም። በቃ ሁሉን ነገር የረሳሁኝ፣ ሁሉ ነገር ከጭንቅላቴም ከልቤም የተደመሰሰን ያህል በድን ድንጋይነት ተሰማኝ። ትንሽ ራሴን አረጋግቼ እዛ ጋ የነበረ አንድ ራይድ ታክሲ ይዤ ወደ ቤት ሄድኩኝ። እቤትም ሄጄ ገባው፣ ልብሴን ቀየርኩ፣ ተኛው። ማልቀስ አልቻልኩ።
መናገር አልቻልኩም፣ ማሰብ አልቻልኩም። ጠዋት ተነሳው፣ ልብሴን ለባብሼ ወደ ስራ ሄድኩኝ። ለአንድ ሳምንት እንደዛ ነው በቃ ሳረግ የነበረው። ምንም አልተናገርኩም፣ ኖርማል ነኝ። ከቤተሰቤም ጋር ከጓደኞቼም ጋር የነበረኝ ግንኙነት ኖርማል ነው። እንባም አይወርደኝም። በቃ ድንዝዝ ብያለሁ። ከተለያየንባት ሰከንድ ጀምሮ እየደወለ ነበረ። ስልኬን አጠፋሁት። በእርግጠኝነት ሌላ ጊዜ ስልኬን ሳጠፋበት እንዲህ ስንበጣበጥና ስንለያይ እቤት ይመጣል ወይ ስራ ቦታዬ ላይ ይመጣና ያናግረኛል፣ እንታረቃለን። ከሳምንት በኋላ እንደዛ ሊሆን እንደሚችል ገመትኩ። ስልኬን ሳልከፍተው ብትቼ መምጣቱ አይቀርም ብዬ መጠበቅ ጀመርኩ። አይገርምሽም ሀውለት? ቤቴም ስራ ቦታዬም አልመጣም። እኔም ስልኬን አልከፈትኩት። በመሃል ሳልነግርሽ ለወንድሙ ሚስት ፍለጋዬ እንደቀጠለ ነበረ። ስለሚወደው ስለሚጠላው ነገር አጠናሁ። ከዛም ለሱ ልትመጥን የምትችል ሴት መፈለግ ጀመርኩኝ። ከኔ ጋር አብራኝ ምሰራ የነበረችው ልጅ ሁሉ ነገሯ ታይፓ ልክ እሱ እንደሚፈልጋት ነው። ነገር ግን ሁሌ ለሱ ባስባትም ፍቅረኛ ስለነበራት ያንን ማድረግ አልቻልኩም። ልክ እንደኔው እሷም ማግባት ትፈልጋለች። ፍቅረኛዋ ግን በሰበብ አስባብ ሊያገባት ፈቃደኛ ሳይሆን ለ4 ዓመታት በፍቅር ቆይቷል። አሁን 4ኛ ዓመታቸው ላይ በቃኝ፣ ከዚህ በኋላ አልጠብቅም፣ ትዳር ከሆነ ትዳር ነው፣ ካልሆነ ወግድ አለችው። እሱም ሲያንገራግር መታነገረችኝ። አሁን በቃ የመጨረሻዬ ነው፣ ከዚህ በላይ ማጉላላትም አልፈልግም፣ ይህን ሰው አልፈልግም ብዬዋለሁ አለችኝ። ባልተለመደ ሁኔታ ለ15 ቀናት ያህል በዚህ ጉዳይ ተዘጋጉ። ፍቅረኛዋ ገፍቶ ሊመጣ አልቻለም። እሷም በቃኝ አለች። እኔም በደንብ ገፋፋዋት። ይብቃሽ፣ ካልመጣ ተይው ብዬ ሞራል ሰጠኋት እንድትተወው፣ ጊዜዋን እድሜዋን እንዳታባክን። እኔም 10 ዓመታቶችን ያለ አግባብ እንዳባከንኩኝና አሁን እንደሚቆጨኝ፣ ዙሪያ ላይ ሲፈልጉ የነበሩኝ ሰዎች ዛሬ ማንም እንደሌለና ሁሉ ነገር እንዳለፈብኝ ነግሬ አበረታታኋት። ከ15 ቀን አልፎ የነሱ ጸብ ወር ሲሞላው በቃ ይሄን ሰውዬ አውሪው ብዬ የፍቅረኛዬን ወንድም እንድታወራው ማግባባት ጀመርኩኝ። በወቅቱ በቀጥታ ስልኳ ከሱ ጋር ማውራት አልፈለገችም። በምክንያቱም በፍቅረኛዋ ፍጹም ተስፋ አልቆረጠችም። ድንገት ቢመለስና ደግሞ ብንታረቅ እሺ ቢለኝ ይሄን ነገር ስልኬ ላይ ካገኘ ይታዘበኛል፣ ይጠላኛል ስትለኝ አዲስ ሲም አውጥተን እናወራው ጀመር። እኔ በደንብ ስላጠናሁት ፍላጎቱን፣ የሚወደውን የሚጠላውን ነገር ስለማቅ ለሚላት ነገር ሁሉ እንዲበዩ፣ እንደዚህ መልሽለት፣ እንዲያድርጊለት እያልኩኝ አብረን እናወራው ጀመር። ከየትኞቹም ካስተዋወቅኩት ሴት በላይ እዚህ ሴት ላይ ፍላጎት ያሳደረ ይመስለኛል። በደንብ ያወራት፣ መልስ ይሰጣት፣ መልሶ መላልሶ ቴክስት ያደርግላት ጀመር። አንዳንዴ ስልኩ እኔ ጋር እንዲሆን ታደርጋለች። እኔ ምን እንደምለው ስለማላቅ ራስሽ አውሪው እያለች ስልኩን ለእኔ እየሰጠችኝ የራሷን ስልክ ይዛ ትሄዳለች። ማታ ላይና እሷ ጋር አብረን በማንሆንበት ሰዓት ለሚልካቸው መልእክቶች ሁሉ እኔ መልስ ሰጥ ጀመር፣ እሷን እየሆንኩኝ። ከፍቅረኛዋ ጋር በተጣሉ በ2ኛው ወር ነው በ3ኛው ወር አካባቢ ታረቁ። ከሱ ጋር ሲታረቁ ያን ሲም እኔ ጋር ተወቹ። ሲም ካርዱን ዘግቼ አስቀምጬው ነበር። ፍቅረኛዋ ሽማግሌ ሊልክና ሊያገባት ተስማምቶ አንድ ላይ ሆኑ። ለእሷ ሽማግሌ በተላከበት እሷ ልታገባ ቀን በተቆረጠበት ወቅት ላይ ነበረ እኔና ፍቅረኛዬ ለመጨረሻ ጊዜ የተለያየ ነው። ስልኬንም ዘግቼ ከሱ ጋርም ተለያይቼ ዝም ሲለኝ 15ኛው ቀን ላይ ያ ጓደኛዬና እኔ ወንድሙን እናወራበት የነበረውን ስልክ ከፈትኩት። ልክ ስከፍተው ማት መልእክቶችን አገኘሁ ከወንድሙ የተላከ ለዛይ ሴት። ያኔ ነበረ አንድ ነገር ብልጭ ያለልኝ። ለምን አላወራውም ይሄን ሰው ብዬ ማውራት ጀመርኩኝ ከሱ ጋር። ያኔ ነበር ሁሉንም ነገር ያቀድኩት ያሰብኩት። ወንድሙን አገባዋለሁ፣ እበቀለዋለሁ፣ እኔም ቆሜ አልቀርም፣ እሱም እንደቀለደብኝ አይቀርም ብዬ ወሰንኩኝ። ከወንድሙ ጋር በስልክ በጣም መግባባት ጀመር። ለወትሮ ሴት ለማውራት እንደ ተራራ ይከብዶ የነበረው ሰውዬ በቀን 3 4 ይደውል፣ ቴክስት ያደርግ፣ በቴሌግራም እና በዋትሳፖችም እናወራ ጀመር። እያወራን ስንመጣ ፎቶሽን ላኪልኝ አለኝ። አይ ፎቶዬን እንኳን አልክልህም፣ ከተገናኘንም በአካል ነው የምንገናኘው አልኩት። ድንገት ፎቶዬን ወስዶ ለወንድሙ ቢያሳየው ምን ሊፈጠር እንደሚችል ገምቼ። ሀውለት ሚገርምሽ በዛው መሃል ልጁ ወረደብኝ። እኔ ምንም አልነካሁትም፣ ምንም አላደረኩትም። በራሱ ሰዓት ውርጃ ተከናወነ። በጣም ነበር ደስ ያለኝ። ማልቀስ ያልቻልኩት የነበረውን ባዬ የዛ ዕለት ከልጄ ጋር አብሮ ወረደ።
ለልጄ ላልቅስ ለፍቅሬ ላልቅስ አላቅም። በጣም ግን አለቀስኩኝ። ልክ እንደ ፔሬድ ሆኖ ነበረ የወረደው። ከዛ በኋላ ነው የተወሰነም ማሰብ ማሰላሰል የጀመርኩት። የሚገርምሽ ከወንድሙ ጋር በጣም እየተቀራረብን ስንመጣ ለሱ ምመች አይነት ሴት ለመሆን ራሴ ማዘጋጀት ጀመርኩኝ። ያንን ያደረግኩት ደግሞ ከሰውነት አቋሜ ጀምሮ ነው። እኔ በተፈጥሮዬ ቀጭን ነኝ። መወፈር ከፈለግኩ ግን በቀላሉ ወፍራለሁ። ምግብ ያወፍረኛል። ቁርስ፣ ምሳ፣ እራት በቋሚነት ጠግቤ ከበላው በሳምንትና በ15 ቀን ውስጥ በደንብ ወፍራለሁ። ከውርጃው በኋላ ለአንድ ሳምንት ያህል ስራ ቦታ አስፈቅጄ እቤት ተኝቼ ነበር። ወደ ስራ ስመለስ ጨምሬ ነበር። ራሴን መስታወት ላይ ሳየው ወደድኳት። ሙሉ ለሙሉ ተቀይሬያለሁ ስልሽ ለወትሮም ቀይ ነኝ። እቤት ስለተቀመጥኩኝ ነው መሰለኝ በጣም ቀላው። እንዲሁም ደግሞ ወፈርኩኝ። አዎ ወንድሙ የሚወዳትን አይነት ሴት መስያለሁ ብዬ ለራሴ ፈገግ አልኩኝ። ወንድሙ በስልክ አላስቆም አላስቀምጣለኝ። እኔም ምንም ወደኋላ አላልኩም። በደንብ አወራው ጀመር። እንደዚህ እያልን ለመገናኘት ቀን ቆረጥን። ያኔም ለመገናኘት ቀን ስንቆርጥ አንድ ቀን ነው ማገኘክ። ከዛ በኋላ ከተመቸውክ ከወደድከኝ ምንም አይነት ጊዜ ማባከን አልፈልግም። ወደ ትዳር ብቻ ነው መግባት የምፈልገው አልኩት። እሱም በጣም ደስተኛ ነኝ፣ እኔም ትዳርና የምፈልገው አለኝ። አውለት እሱን ላገኝ ሄድኩኝ። ለት እንዴት እንደሆንኩኝ እኔ ነኝ የማውቀው። አለባበሴን እሱ እንደሚፈልገው አስተካከልኩኝ። ቀሚሴን ገዝቼ ቀሚሴን ለበስኩኝ። በተቻለ መጠን እሱ እንደሚፈልገው አደረኩት። የቀጠረኝ በጣም ትልቅ ሆቴል ነበር። አረ ይሄ በጣም ትልቅ ሆቴል ነው፣ ቀለል ያለ ቦታ አድርግልኝ አልኩት። ተናንሼ ራሴን ሆኜ ነው የቀረብኩት። ስቆ እሺ ያለኝ። ለእኔም ለሱም የሚመጥን መካከለኛ ካፌ ላይ ተገናኘን። ሳየው ደነገጥኩ። ብዙ ነገሩ ፍቅረኛዬን ነው የሚመስለው። ከመተለቁ ውጪ መልኩ ኮፒ ናቸው። አንድ አይነት ከፍቅረኛዬ ጋር አገኘሁት፣ አወራሁት። እንደወደደኝ እንደተቀበለኝ ያስታውቅ ነበር። እኔ ስለሱ ብዙ ነገር ስላጠናው ሁሉም ነገር እሱ እንደሚፈልገው ነበር። ብዙ አላወራም፣ አዳምጠዋለሁ። በጣም ተረጋግቻለሁ። ለነገሩ ለሱም ብዬ ሳይሆን ያልሳለፍኩት መከራና ስቃይ ዝም አስብሎኛል። የማውራት የመናገር የመሳቅ የመጫወት ኢነርጂ የለኝም። እስካሁን ድረስ አልቅሼም ተናግሬም ተቆጥቼም ውስጤ ላይ ያለው ሐዘንና ቁጣ ፍቅሬም አልወጣልኝም። ዝም ብያለሁ። ሁኔታው ሁሉ በድን አድርጎኛል። አውለት እዛው ቁጭ ብሎ ነበር። እኔ ተቀብዬሻለሁ፣ ወድጄሻለሁ፣ ብዙም ጊዜ ማባከን አልፈልግም ብለሻል፣ እኔም ማባከን አልፈልግም፣ መጋባት እንችላለን ያለኝ። ሳቄም መጣ፣ ግራም ገባኝ። አይ ትንሽ አልቸኮልክም? ትንሽ ብናወራስ አልኩት። አውርተናል እኮ እስከዛሬ እያወራን አልነበር እንዴ? በመሀል ግን ለምንድን ነው ስልክሽን አጥፍተሽ የጠፋሽው አለኝ። አልኩኝ። ትዝ ሲለኝ ለካ ጓደኛዬ ስታወራው የነበረችው ከፍቅረኛዋ ጋር ስትታረቅ ስልኩን አጥፍተን ጠፍተን ነበር። ወዲያው ትዝ አለኝና አይ ትንሽ ቤተሰብ ችግር ውስጥ ገብቶ ነበር ለዛ ነው አልኩት። የምን ችግር አለኝ። የተወሰነ እናቴን አሞብኝ ነበር፣ ያው እሷን በማሳከም እሷን ትሪት በማድረግ ትንሽ ተጨናንቄ ነበር አልኩት። አሁን እንዴት ናቸው ምናምን ሲለኝ አይ በጣም ደህና ናት፣ ምንም አትልም፣ ተሽሏታል፣ ያው ሕክምናውን እየወሰደች ነው አልኩት። ሰፈርሽ የት ነው አለኝ። ነገርኩት። እናትሽ ይሰራሉ ምናምን ብሎ ስለ ቤተሰብ ጠየቀኝ። በግልጽ ነገርኩት። እናቴ አሰራም፣ የድሃ ልጅ ነኝ። እኔ እዚህ ቦታ ላይ ተቀጥሬ እየሰራው ነው ማስተዳድራቸው። በህይወቴ የምመኘው ነገር ለእናቴ ቤት መስራት፣ ቤት መግዛት ነው። እስካሁንም ቆሜ የቀረሁት ለእሷ ቤት እሰራለሁ ብዬ ነው አልኩት። የዋሸሁት አንዱ ውሸት ያ ነው። እስካሁን አቁሞ ያስቀረኝ ወንድሙ ነው እንጂ እኔ ቤተሰቤን የመርዳት ፍላጎት ኖሮኝ አይደለም። ለሱ ግን ቤተሰቤን የመርዳት ፍላጎት ኖሮኝ ነው አልኩት። አሁን ግን እድሜ የሚሄደ ስለሆነ አገባለሁ፣ ነገር ግን ለእናቴ መቼም ቢሆን ቤት ሳልሰራላት አልቀርም አልኩት። ሳቀ። አውለት የዛ ዕለት ተለያየን። ከዛን ቀን በኋላ ይህ ሰው ከየትኛውም ጊዜ በተለየ እንድንገናኝ መወትወት፣ በስልክ አስሬ መደወል፣ በቃ ፍቅር ውስጥ ገባ ማለት ትችላለሽ። ልክ ለመጀመሪያ ጊዜ ሴት ያየ ነበር የሚመስለው። እኔም ስቴፔን እየጠበቅኩኝ እየራኩኝ እየቀረብኩኝ
አገኘው፣ አወራው ጀመር። የሆነ ቀን ላይ ስለ ጋብቻ እያወራን ከአንድ ሰው ጋር ግን ላስተዋውቅሽ ፈልጋለሁ አለኝ። ከማን ጋር አልኩት። ከታናሽ ወንድሜ ጋር አለኝ። በጣም ደነገጥኩ። ግን መገናኘታችንም ጥሩ ነው ብዬ አሰብኩኝ። ምን ያስደነግጠኛል? ይሄ ሰው ውሸቱን አውቆ ቢመጣም ኖርማል ነው፣ ባይመጣም የራሱ ጉዳይ ነው። ምን የሚያሳስበኝ ነገር አለ ብዬ ኬርለስ ሆንኩኝ። አገናኘን አልኩት። እሺ ደስ ይለኛል መች ስለው በቃ ለወንድሜ ነግረውና በዚህ ሳምንት አንዱ ቀን ቀጠሮ ይዝልሻለሁ አለኝ። እሺ አልኩት። ያንን አውርተን በተለያየን በስንተኛው ቀን ወንድሜ ዛሬ ይመቸኛል ብሏል፣ እዚህ ቦታ እንገናኝ፣ ከወንድሜ ጋር አስተዋውቅሻለሁ አለኝ። ሀውለት በአንድ በኩል ደነገጥኩ፣ በአንድ በኩል ደስ አለኝ።